በደንብ አትታይም። በቃ ለማውራት ስትሞክር እንባ ነው የሚቀድማት። የኔ እናት እንደው ምን ሆና ይሆን? ይመስለኛል ጥሩ ህይወት ያሳለፈች አይመስለኝም። ለዛ ነው ካለ እድሜዋ በሳል የሆነችው። እንደው ናታን ሁሉ ጊዜ እነግርሃለሁ እያልኩኝ እስቲ እንደው ስለ አስተዳደጓ ስላሳለፈችው ህይወት ስለ ቤተሰቦቿ እንደው እስቲ አስተናግተህ ቀስ ብለህ ጠይቃት። አትመልስም እኮ ብዙ ጊዜ ሞክሬያለሁ። ወዲያው ነው የምታስቀይሰው። ናታን እሱ እንኳን ለአንተ አይከብድም። እንደው እስቲ እንደምንም ብለህ አውጣላት። ግን ለምን ፈልገሽ? አይ ምንም ወጣስ ከና አባዬ ጋር ነች። አባዬ እኮ መጥቷል። ዳጣ አልመጣች? መጣች። ናታን እስቲ ደውልላት። አልመጣች? ደግሞ አምሮባችኋል። አምሮብናል። አሁን ቢሆን አልተሳካልሽም፣ ወደፊትም ቢሆን አይሳካልሽም። ኪሊየን ኤቢ አንዳንዴ ፋራንሽ ልበል። የሆነ ቦታ አብረሽን አትሄድም? አትሄድም። ያው እሳቸው አሉ። እስኪ ወንድ ከሆንክ እምቢ በል። ለማንኛውም ይመቻችሁ። በቃ እኔ መሄዴ ነው። ቆይ ለምንድን ነው ከኔ ጋር ሌላ ሴት የምታየው? እንዴ ዳሪ ምን ሆነሃል? ሲልከሰከስ የወለዳት ይጨነቅ እንጂ አንተን በዚህ ሌሊት ምን ያስጨንቃል? ሰው እኮ ወዶ አይደለም እንደዚህ አይነት ነገር የሚያጋጥመው። ድንገት ሳያስበው እንደዚህ አይነት ነገር ሊፈጠር ይችላል። እና ይሄን ያስጨነቀ በጉጉት ሲጠበቅ የነበረው የዳጣና የጋሽ ደረጀ የዲኤንኤ ውጤት መጣ። ውድ ቤተሰቦቻችን ዛሬ በጣም ደስ በሚል ዜና ነው የተመለስነው። እሱም እንግዲህ የጋሽ ደረጀና የዳጣ የዲኤንኤ ውጤታቸው ነበረ። በሰስፔንስ ስንጠብቀው የነበረው የአባትና የልጅነታቸው ለምን አይረጋገጥም እያልን እንግዲህ ተደጋጋሚ ጥያቄዎችን አቅርበን ነበረ። እንግዲህ ከብዙ ጊዜ በኋላ ጋሽ ደረጀ ቆይ ሲል ቆይቶ ነበረ። ግን አሁን ዲኤንኤ ግዴታ መውሰድ አለብን፣ መመርመር አለብን፣ ማረጋገጥ አለብን። ነገር የሚፈጠረውን ነገር ስለማላቅ ግዴታ መመርመር አለብን፣ ይህ ውሳኔ ነው ብሎ እንግዲህ ወደ ምርመራ ሄዷል ማለት ነው። ዳጣም እንግዲህ ውስጥ እየፈራ ነው። ይሄ ነገር ቢቀርስ ልጅ መሆኔን ካመንክ ባንታይስ፣ እኔ ምናልባችም ደግሞ ወይ ልጅ አይደለችም ልጅ አባትሽ አይደለም ብባል እኮ በጣም ከባድ ነው፣ ምን ይሻላል ብላ ነበር። አይ ምንም ይሆነን ግዴታ መመርመር አለብን፣ መውሰድ አለብን፣ ምንም ነገር አታስቢ፣ የሚሆነውን ነገር ፈጣሪ ያውቃል ብሏል ማለት ነው ጋሽ ደረጀ። እሷም እንግዲህ በቃ ኪልዬ ትቅደም እንግዲህ ኪዳነ ምሕረት ትቅደም አንቺ ቅደሚ ብላ ጉዞዋን ጀምራለች። የዲኤንኤ ውጤታቸው ዛሬ ነው የሚቀበሉት። እንግዲህ ሆስፒታል ሄደው ነበረ ጋሽ ደረጀና ዳጣ። በዛው በሄዱበት እንግዲህ ሰላም ስትጨነቅ ነበር የዋለችው። ምክንያቱም ሰሞኑን ዳጣ እያሳየች የነበረው ሪአክሽኗ ትክክል አልነበረም። ማለት የሆነ ነገር የሚያስጨንቃት ሰስፔንሱን የምጠብቀው ነገር እንዳለ ሁላቸውን ያውቁ ነበረ ማለት ነው። ሰላምና በተለይ ናታንና ሰላም እና ያው እሱን እንትን ተብሎ እንግዲህ ሰላም ያው የእናትነት አንጀት ስለሆነ ምንም እንኳን ልጅ መሆኗን ባታግን ውስጧ የእናትነት እንትኗ በጣም ነበረ በቃ እየተፈታተናት ነበር ማለት ነውና በቃ በጣም ጭንቅ ሲላት መጨረሻ እንግዲህ ሂዳ ናታንን ደውልለት እስኪ ለዳጣ ደውልላት፣ ዳጣ እኮ ጠፋች ናታንዬ በቃ የሷ ጉዳይ አሳስበህ ማለት ነው እንዳንተ ስትለው አይ እንደሄዱት እኮ ከአባዬ ጋር ነው ስለዚህ ምን ትሆናለች ብዬ ለምን እደውላለሁ? ብቻዋን ብትሆን ኦኬ፣ ግን ከአባዬ ጋር ስለሆኑ ለምን እደውላለሁ ብሎ ነበር እንግዲህ ያለው ማለት ነው። ውድ ቤተሰቦቻችን ሰላም ግን አረ ደውልላት እባክህ፣ በጣም ምን ችግር አለው? እስኪ የት ነሽ ያለሽው ብለህ ደውልላት እያለች እያለ አጋጣሚ እንግዲህ ውሃ መጣች። ውሃ ስትመጣ ምን ሆንሽ ሲላት ዳጣ አለች። እሷም እንግዲህ እንዴ አባዬ ጋር ሄደዋል እኮ ይመጣሉ ምናምን ሲላት እንዴ አባዬ እኮ መጥቷል ነበር ያለችው። እንግዲህ ለምን መሰላችሁ? ዲኤንኤ ውጤቱ አባትና ልጅ ናቸው፣ ምንም ጥርጥር የለውም። ግን ዳጣ በዛው ሄደች የት እንደታውቃላችሁ? ሞገስን ትናንትና እንግዲህ ጸሎት አድርግልኝ አንተ እንትን በለኝና ያው ስመለስ ተተሳካልኝ ጋብዝሃለሁ ብለው ነበርና ደስታዋን ለመንገር በዛው ወዲነ ሞገስ ጋር ነው ሄደችው ማለት ነው። ዳጣ ጋሽ ደረጀም እንግዲህ ደስታውን ተቀብሎ ወደ ቤቱ ነው የመጣው። ለዛ ነው እንጂ አንድ ላይ ያልመጡት ዲኤንኤ ውጤቱ ያኔ አባትና ልጅ ሳይሆኑ ቀርተው ዳጣ በዛው ሂዳ አይደለም። ኢቭን እንኳን ባይሆን ለራሱ መተው ምናምን ቀስ ብሎ ባላስነቀሙድና ሁኔታዎች ተመቻችተው ነው እንጂ የምትወጣው በዚህ ሁኔታ ቡጥልቅ ማለት ስለሌለባት፣ ግን አባትና ልጅ ናቸው በጣም ደስ በሚል ሁኔታ
አሁን ደግሞ የአባትና የልጅ ናቸው ካረጋገጥና አሁን ደግሞ የሰላምና የዲያጣና እናትና ልጅነት በቅርብ የምናውቅ ይሆናል። ከዛ በኋላ ዲያጣ እንግዲህ አባቷን ይዛለች፣ እናቷን ደግሞ በቀጣይ ታረጋግጣለች። ከዛ በኋላ ቤተሰብ ህይወት ይቀጥላል ማለት ነው። እንግዲህ ጋሽ ደረጀ ወይዘሮ ማርታን ማለት ሰሞኑን በእንቅልፍ ነስቶት ነበር። እሱ ራሱ አሳስቦት ነበረ ይሆን አይሆን የሚለው ነገር የውስጡ በጣም ጥያቄዎች እየተመላለሰበት ነበር ማለት ነው። እንግዲህ ሌሊት ተኝተው ሳለ እንግዲህ ወይዘሮ ማርታ ስትነሳ ጋሽ ደረጀ ቁጭ ብሎ በጣም በሀሳብ ውስጥ ተውጦ ነበር። ምን ሆነ ነው ስትለው በጣም ምን እያሳሰበ ነው ስትለው እንደዚህ ልጅ ጉዳይ ነበር ያላት። ማናት እሷ? ሰላም ነች። ያው የሰላም ጉዳይ ሁላችንም ግራ አጋብቶናል። ደግሞ አልናገርም ማለቷስ ሌላ ምናምን ስትለው ኧረ እሱስ አይደለም እሱም ያሳስባል፣ ግን የእሷ ጉዳይ አይደለም አሁን ያሳስበኝ እኔ የዳጣ ጉዳይ ነው ነበር ያላት። እንዴ ዳጣ ደግሞ ምን አገባ እንዴ? ወልዶ የጣላት ይጨነቅባት እንጂ አንተ ምን ቤት ነህ ነበር ያለችው ማለት ነው። እሱም እንግዲህ እንዴት ታይንጂ ሰላም ታይንጂ ማርትዬ እንዴት ነው አያስጨንቅም እንዴ ይችላል። በዛ ላይ ባልተቤቱ አታውቅም እኮ እንዴት ያስጨንቃል እንጂ ነበር ያት። እንዴ እሱ ራሱ ወልዶ ጥሎ ይጨነቅበት እንጂ አንተ ምንድነው ይሄን ያክል? ሲቀጥል ደግሞ ይሄን ያክል ሰላምህን የነሳ ምንድነው? ቆይ ምን ሆነሃል ምናምን ነበር ያለችው። እንግዲህ ጋሽ ደረጀ ያው በዛው ሰበብ አድርጎ እንደው አይበልምና ይች ልጅ የኔ ልጅ ብትሆን ወይም ይሄ አጋጣሚ በእኔ ቢሆን ምን ታደርጊያለሽ ነበር ያላት። ምን ማለት ነው እንዲታሰብከው? ካሁን ቀደም እኮ ይሄን ነገር ብለኸኛል፣ ከምን አንፃር አስበው ነው ብላ ነበር እንግዲህ ቀውጥ ያለችው። ከዛ ሲቀጥል ደግሞ እንግዲህ እሷው መልሳ እኔ ይሄን ጥያቄ እኔ ከጠየከኝ ዘንዳ እኔ ልጠይቅህ እስኪ እኔ በአንተ ላይ ሂጄ የሆነ ልጅ ወልጄ በመጣ ምን ትላለህ ነበር ያለችው። ፈታሻለሁ አላት ማለት ነው። ስለዚህ በቃ እና ድጋሜ ይሄን ቃሉን መድገም አይጠበቅብኝም። እኔም እንደዛው ነው። በዚህ ሁኔታ ውስጥ ባልሆኑ ስሜት ውስጥ ሆኜ ያን ነው ማስበው። ግን ነገ ጧት የሚፈጠረውን ነገር ደግሞ እኔ አላውቅም ነው ያለችው ማለት ነው። ከዛም እንግዲህ ያው አንዳንድ ወሬዎችን እያወሩ ነበረ። ይሄን ያክል እምነት እኔ ላይ መጣልሽ ግን የሆነ ታይም የሆነ ነገር ቢፈጠር እኮ ትጎጃለሽ እያላት ነበር ጋሽ ደረጀ። እንደ ወይዘሮ ማርታን ባክ እንደዛ ነገር እኔ ምን እንደዛ ነው የምታወራው? ደግሞ በፍጹም ሊፈጠር የማይቻል ነገር ነው። አንተ እኮ በጣም ልዩ ነህ፣ የኔ ስጦታ ነህ፣ በጣም አስተዋይ ባል ነህ። ስለዚህ እንደዛ ሊሆን አይችልም ነበር ያለችው። እና ጋሽ ደረጀ ማይ ይሄ ነገር እኮ ሆነ ተብሎ ታስቦበት አይደለም፣ በድንገት ሊፈጠር ይችላል። ከዛ አንፃር ነው ያልኩሽ ነበር ያላት። አረ እንደዚህ ብላ አታስቢ፣ ይልቁንስ ናፍቀኸኛል ብላ ሀሳቡን አስቀይራ እንግዲህ እሱም እኔም እኮ ስላልተናገርኩኝ ነው እንጂ ናፍቀሽኛል ብለው እንግዲህ ከዛ በኋላ ወደ ቻችን እንግዲህ መልካም ጊዜ ተመኝተናል ለነሱ። ሌላ ዳጣ እንግዲህ ናታንን ከዚህ ቤት በወጣ ምናልባት ለወጣ ቢሆን ትፈልገኛለህ ብላ ነበር እንግዲህ ጥያቄ ጠየቀችው። ናታንም አዎ ፈልግሻለሁ፣ በሄርሽበት ሁሉ ከተልሻለሁ ነበር ያላት። ለምን እንደዛ ትከተለኛለህ ስትለው አንቺ በጣም ምርጥና በጣም አስተዋይ ጀግና ቆንጆ ሴት ነሽ፣ ለዛ ነው ነበር ያላት። እንዴ አረኔ ደግሞ ምንም ረባ ሰው መስልህ ነው እንዴ? እኔ ማማረባ ነኝ ምናምን አለች ማለት ነው። ተይ እንጂ በጣም ቆንጆ ነሽ ስታምሪ ሲላት፣ እንዴ ደጋገም ከሄን ቆንጆ የሚለውን ቃላት ሁለቴ ሰላምታ አንድ ለነገር ነው ብላ እንግዲህ ተረታበት ነው። በል እንግዲህ እኔ እናት እንደዛ ማትበል ምናምን ብላ ነበር ያለችው ማለት ነው። እኔና ኤቢ ግን ብንቀባ አሁን አንቺ ደስ ይልሻል ሲላት፣ እንዴ ለምን ነው ደስ የማይለኝ? ለአንተ ከተመቸ እኔ ምን ቸገረ? ሲጀምር ልትጋቡ አይደል እንደምትጋተቱት ነበር ያለችዋትና አኬ ቀናሽ ማለት ነው። አረ ተነቅቶብሻል አንቺ አሁን ነቀብሽ መቀናት ነው ምናምን ሲላት ነበር። እና አረ እኔ ምን ቀናት ነው የምታወራው? ብትጠበስ ማትሸተኝ አለችው ሊያጣ ማለት ነው። ሊያጣ አሁን እያሳሰባት ያለው የዲኤንኤ ውጤት አባትና ልጅ እንሆን ወይስ አንሆን ምን ላይ ይሆን እያለች የሚለው ጥያቄ ነው እንጂ እሷ በውስጥ የተመላለሰባት አሁን አባት የሱ ፍቅር ምናምን የሚል ነገር የለባትም ማለት ነው። ሲቀጥልም ደግሞ እንዴት ነው ፍቅር አፍቅረሽ አታውቂም እንዴ ሲላት የእህል የእንጀራ ፍቅር አለብኝ ከዛ ውጭ ግን አላውቅም ነበር ያለችው። ምን ማለት ነው ይፈቀራል እንዴ ደግሞ ምግብ ሲላት እንዴ ቲርብ ቀላል ይፈቀራል እንዴ እያለች የሳቀችበት ነበር። ኦኬ ለኔ ሙድ ነው የምትይዥብኝ ማለት ነው። እውነታውን ለምን አትነግሪኝም ነበር ያላት። እሷ ምንም እንደማታቅ ነግረዋለች ማለት ነው። ያው ናታን ደግሞ ይሄ ነገር በጣም ደግሞ ፍቅሩን ከዚህ በላይ እንዲጨምር አድርጎታል። ሌላው አብጌል እንግዲህ በዙሪያው እያለች ነው። ጥሩ ሰው ጻድቅ ለመጫወት እየሞከረች ነው። ግን ውስጥ ላይ ያለው ስሜት ያው ድንገት ገንፍሎ እየወጣባት እንግዲህ ለመቻል እየሞከረች ትገኛለች። ግን ያው ብዙም የተሳካላት አይመስለኝም። ረጅም ጉዞም የሚሄድ አይመስለኝም። በቀጣይ ክፍል እንገናኝ። ሰላም ቆዩ።